ሰላም ጤና ስጥልኝ የከሽከሽ ኢንተርቴይንመንት ቤተሰቦች ዛሬም እንደተለመደው አዳዲስ መረጃዎች ይዘን መጥተናል። ዛሬም የነጻነት ጉዳይ አሁንም ሊያቆም አልቻለም። በነጻነትና በቤተሰቦቹ ጉዳይ ምን አዲስ አለ ብለንም ያገኘነው መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የአርቲስት ነጻነት ወርቅነህ ቤተሰቦችን ወደ ሚዲያው ይዞ የመጣውን ጋዜጠኛና የስነ ልቦና አማካሪውን እንዳልክን መቅደስ ደበሳይ በምታዘጋጀው መቅዲ ሾው ተገኝተው ነበር። በአባይ ቲቪ ላይ ከህዝብ ለተነሱለት ጥያቄዎችና ሌላ አውቃቸዋለሁ ላላቸው ነገሮች ዙሪያ ማብራሪያ ሰጥተዋል። እንዳልክ እውነታው ተጋልጦ ህዝቡ እስኪያውቀው ድረስ ጭቁጭቁ አይቆሙም በማለት የጀመረው እንዳልክ በዚህ ንትርክ ውስጥ ልጆቹ አይጎዱም ወይ ተብሎ ለተነሳለት ጥያቄ ደግሞ ልጆቹ አድገዋል እኮ በእናትና በአባት ቤተሰብ መሃል ያለው ልዩነት ጠንቅቀው ያውቃሉ ብለዋል። እንዳልክ ሳሚ ስቱዲዮ ተገኝተው ሀቅ አለን ብለው ቤተሰቦቹ ካጋሩት ሀሳብ ቀደም ብሎ በኢቢኤስ ተገኝተው ነበር። ቤተሰቦቹ ከሞተ ከቀብሩ ከተከናወነበት ትንሽ ቀናት በኋላ ማለት ነው። እንደ ዛሬ አስናቀና ባለቤቱን ሳያስጥላሉ በፊት በጣም ያሞግሷቸው ነበር ቤተሰቦቹ፣ እህትና ወንድሙ ማለት ነው። ታዲያ ከሱ በተቀራኒ የነጻነት እህትና ወንድም በአስናቀና ባለቤቱ ለምን ዛሬ መነሳት ፈለጉ ተብሎ በጣም ህዝቡ ዝግብ ውስጥ ገብቶ ነበር። ጥያቄም ያነሳ ነበር። ከቃለ መጠይቅ ከመስጠቷ በኋላ ለዚህ ጥያቄ መልስ ስትሰጥ መሰረት በኤፍፒ ገጿ ላይ ጽሁፍ አጋርታ ነበር። እሷ እንዳለችው ገና ምን አይታችሁ እውነታው ይሄኛው ነው ያወራነው በጭልፋን ነው ብላለች። ማለት ሌላም ያልሰማ ነው ያልተነገረን ስለ ባለቤቱና ስለ ጓደኛው አስናቀ ገና ብዙ ጉድ እንዳለ ነው እንግዲህ እንዳወራሯ ማለት ነው። በጭልፋ ነው ያጋራናችሁ ነው ያለችው። ጋዜጠኛው እንዳልክም ምን አለፋሽ ለመቅዲ ስትጠይቀው ማለት ነው መቅደስ ደበሳይ ጋዜጠኛው እንዳልክ ምን አየሽ ምን አለፋሽ ያየሽው ቪዲዮ በጣም ተቆራርጦ የቀረበ ነው፣ ለህዝቡ ስነ ልቦና በጣም የሚረብሹ ነገሮች አስወግደን ወይም ቆርጠን ነው ለአየር ያበቃ ነው ብሏታል ለመቅደስ ደበሳይ። ሌላ ደግሞ እንዳልክ ያነሳው በቤተሰቦቹ የተነሳው ቅራኔ ማለት መጀመሪያ ከሞተ በኋላ እንዲያው ሆስፒታል ላይ ነጻነት ሲገባ ከሁሉም ቀድሞ አስናቀ እንደነበር ጓደኛው የቅርብ ጓደኛው ምናምን እንደነበር እህቱ መሰረት ስታወራ ነበር። ግን ቅራኔው የተነሳው ከገንዘብ በኋላ ነው። ማለት ጎፈንድሚ ተከፍቶ ገንዘብ መሰብሰብ ሲጀምር ነው ለተባለው ምላሽ ሲሰጥ እንዳልክ ደግሞ የሚያውቀው ነገር ካለ ማለት ነው አይ አይደለም ነገሩ የተነሳው ቤተሰቦቹ ለቅሳቸው ስለተቆሙ ነው እና በነጻነት ነፍስም መነገድ ስላልፈለጉ ነው ብሏል። እንዳልክ እንግዲህ አውቃለሁ ብሎ ስለ ውስጥ ቀረቤታ እንደነበረው ምናምን ነው የሚያወራው። ለቅሳቸው ስለተቀማ ነው እንጂ በጥቅማ ጥቅም በገንዘብ ዙሪያ አይደለም ንትርኩ የተነሳው ነው ያለው። ከዚህ ጋር ተያይዞ የነጻነት ቤተሰቦች ወደ ሚዲያ ወጥተው ይህ መናገራቸው ምን ፋይዳ አለው ማለት በብዙዎች ዘንድ የተነሳው ጥያቄ ማለት ነው። ለልጆቹ ስነ ልቦና እንዴት አያስቡም? ከአስናቀ ጋር ሰምተናል እህቴ ወንድሜ እየተዋዋሉ ነበር። በኋላ እንዲህ ስሙን ማጠልሸት ተገቢ ነው ወይ? ከዛ በኋላም ደግሞ ሚስቱና አስናቀ በተደጋጋሚ ስማቸው በዚህ ሳምንት እየተነሳ ነበር። ከሃዲዎች ናቸው፣ በነጻነት ላይ ትልቅ ጉዳት አድርሰዋል ምናምን እየተባለ ነበር። ከዚህ ጋር በተያያዘ አርቲስት አስናቀ ይውጣና ሚስቱም ባለችበት ማለት ነው ምላሽ ይስጥበት ተብሎ እየተጠበቀ ነበር። ይሰጣሉም ተብሎ ህዝቡ እየጠበቀ ነበር። በተለይም ደግሞ ጓደኛው አስናቀ በማህበራዊ ድረገጽ በፌስቡክ ፔጅ ላይ እንዲህ የሚል ጽሁፍ አስፍሯል። ከቤተሰቦቹ ሳሚ ስቱዲዮ ጋር ሂደው ካወሩት ወሬ በኋላ ማለት ነው። የልብ ወዳጄን የግል ገመና እድሜ ልኬን አላወጣም በቃ ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደገነብኝ ግደሉኝ እንጂ ሰማንያውን ሳይወጣ ትንፍሽ አልልም የሚል ጽሁፍ ነው ያጋራው አስናቀ ማለት ነው። እዚህ ላይ ሁለት ሀሳቦች ናቸው ያሉ። የልብ ወዳጄ የግል ገመና እድሜ ልኬን አላወጣም ሲል አልናገርም ነው ከናካቴው ማለት ነው። ሌላ ነገር ደግሞ ገበናው ማውጣት ካለብኝ መሳሪያ ከተደገነብኝ ነው ግደሉኝ እንጂ ሰማንያው ሳይወጣ። ከዛ በፊት ከሰማንያው ደግሞ ስለ ነጻነት ምንም ነገር አላወራም። ከዛ ገመናውን ማውጣት ካለብኝ ይላል። ገመና ማለት እንግዲህ የተደበቀ ነገር አለ፣ እሱ የሚነግረን ሌላ ነገር አለ፣ ሌላ ጉድ አለ ማለት እንግዲህ በነጻነት ህይወት ዙሪያ እንደዚህ መሆኑ ትንሽ ግራ ያጋባል። ማለት
በቤተሰብ መሃል ክፍተት ይኖራል፣ መጨቃጨቅ ምናምን ይኖራል። ግን ከሞተ በኋላ ይሄን ያክል ጭቅጭቅ ያስነሳል ተብሎ አይታሰብም ነበር። ግን አይታወቅም እንግዲህ እንደዚህ እየቀጠለ ነው። ከመቅደስ ደበሳይ ረዘም ያለ ቆይታ ያደረገው እንዳል ሲቀጥል ለ8 ዓመታት ያህል የተጣላው ሰው ሚዲያ ላይ ጓደኛዬ ሲል እኔ በግሌ በጣም አፍሬያለሁ ብለዋል። ስም መጥቀስ አልፈለገም እዚህ ላይ እንዳል ማለት ነው። ግን ብዙዎቻችን አስናቀል ሊሆን እንደሚችል እንጠረጥራለን። ምክንያቱም ጓደኛው ምናምን ተብሎ ቅድሚያ ተሰጥቶት ጎፎንዲም ሲቀበል የቀብሩ ዕለትም ሲያወራ የነበረው አስናቀ ነው። እሱም ስም መጥራት አልፈለገም። ግን ግምታችን እሱ ሊሆን እንደሚችል እናስባለን። ጋዜጠኛ እንዳልክ ባደረገው ቃለ መጠይቅ ካነሳቸው ሀሳብ መሃል የነጻነት ሚስት እና ጓደኛው አስናቀ መልስ መስጠት ከፈለጉ ሌላ ጋር መሄድ አያስፈልጋቸውም፣ እኔ ጋር ይምጡ ያለበትን ማስፈራሪያ የሚመስል ንግግሩ ህዝቡ ውስጥ ትዝብት ውስጥ አስገብቶታል። እኔ ጋር ማለት ሌላ ጋር ሄዶ ማውራት የለባቸው፣ እኔ ዩቲዩብ ጋር ነው ማውራት ያለባቸው የሚመስል ማስፈራሪያ ነው ያወራው። ነገሩ ሌላ ቪው ስለሚያስገኝ ብር እንዲሰበስብ ጽኑ ፍላጎት ስላለው ነው ተብሏል። እንግዲህ ጥርጣሬ ማለት ነው። በዩቲዩብ ስራው እንደዚህ ቪው ያስገኘለት ስራ እስካሁን አልሰራም። እንግዲህ ሰው እንደሚለው ወገንተኛ ነበር። ቃለ መጠይቁ ስንሰማው በተቀራኒ ለምን በሽምግልና አልጨረሳችሁትም? ለምን ለምታረቅ አልቻላችሁም? ለቤተሰቦቹ ለልጆቹ ሳታስቡም ወይ ምናምን ሲል አልነበረም። አዎ ትክክል ናችሁ ምናምን ብሎ ከነሱ ጎን ነበር፣ ከእህትና ከወንድሙ። ምናልባት እውነታቸውም ሊሆን ይችላል። ግን እንደ ጋዜጠኛ ስታስብ ወገንተኛ መሆን የለብህም። መቅደስ ሰው ጋር ተገኝተው እሱ እንዳወራው ግን ወገንተኛ እንዳልነበር ያሉትን ሰምቶ ያለውን ህዝብ እንዲያውቅ ነው የፈለኩት እንጂ እኔ ወገንተኛ አይደለሁም ያለ በተደጋጋሚ ያለ ነበር እየተናገረ ነበር። ግን እህትና ማለት ሚስቱና ጓደኛው ማውራት ካለባቸው እኔ ጋር ይምጡ የማለቱ ነገር ግን ብሩ ጣፍጦት ነው እድሉም ሊጠቀምበት ፈልጎ ነው ብለው የሚተቹትም ወጣ ያሉ ነው፣ እየበዙም ነው። ከቪው አንጻር ይመስለኛል እንደዚህ ያለው በመባል ማለት ነው። እንዳልክ ህዝቡ እህትና ወንድም ላይ ሀዘኑ ምን ያህል እንደጎዳቸው አልገባውም። እግዚአብሔር ያጽናቸውም ተቀምተው ለሚስቱና ለአስናቀ ማላቱ የነጻነት ህይወት ውዝግብ ማቆም አልቻለም ብሏል። እህትና ወንድሙ እርግጥ ነው መጎዳታቸው፣ ወንድማቸው ነው ያጡት። እኛ በቲቪ የምናውቀው ነጻነት እንኳን ምን ያህል እንደጎዳን ሁላችን እናውቃለን። ግን ይሄን ያህል ነው ወይ እንዴ? ሚስት እኮ የልጆቹ አባት እኮ ነው። ጓደኛ አብሮ አደጉ፣ አብሮ እንደሰሩ፣ አብሮ ይውሉ፣ አብሮ ያድሩ እንደነበሩ አውርተዋል። እንግዲህ ምን ችግር አለበት? የነጻነት ህይወት ውዝግብ ማቆም ያልቻለው እግዚአብሔር ያጽናቸው ተቀምጠው ለሚስቱና ላስናቀ ስላደላ ነው። እኔ እንጃ ብቻ ብዙም ስሜት የሚሰጥ አይደለም። ግን እንዳልክ እንደዚህ ብለዋል። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ያላችሁ ሀሳብ ኮሜንት ላይ አጋሩን። እኛ ግን ለቤተሰቦቹ ሰላም፣ ለነጻነት ነፍስ እረፍትም በሽምግልና ቢያልቅ ባዮች ነን። ምክንያቱም እከሌ እንደዚህ ያደረገ ብሎ በሚዲያ ማውራት ለዩቲዩበሮች ቦታ ከመክፈት ውጭ የሚመጣ መፍትሄ ያለ አይመስለንም። በእነዚህ በርካታ የሚነሱ ጭቅጭቆች ቤተሰቦች መሃል ሚዲያ ላይ ከመውጣታቸው በፊት እዛው በንግግር ቢያልቅ ባዮች ነን እንደ ከሽከሽ። እናንተም ያላችሁ ሀሳብ ያላችሁ አስተያየት በምን መንገድ መሄድ ነበረበት ወይም አለበት ብላችሁ የምታስቡ ኮሜንት ላይ አጋሩ። ሁሌም እንደምታደርጉት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ደግፉን፣ አግዙን። እኛም ያለውን መረጃ ወደ እናንተ እየተከታተልን እናደርሳለን። በቀጣይ እስከምንገናኝ ድረስ ቸርን ይግጠመን፣ አሪፍ ሰዓት ይኖራችሁ ብለናል። ቻው።